አንድ ፓርቲክል በአንድ ጊዜ በሁለት ቦታ ሊሆን እንደሚችል ብነግራችሁስ? ወይም ሁለት ነገሮች በብርሃን ዓመታት የሚራራቁ እርስ በርሳቸው ላይ ከመቅጽበት ተጽዕኖ እንደሚያሳደሩ ብትሰሙስ? ልክ ሚስጥራዊ ግንኙነት በመሃላቸው እንዳለ ነገር። እነዚህ ከፊልም የተቀዱ ሀሳቦች አይደሉም፣ ነገር ግን በኳንተም ፊዚክስ በኩል የሚገለጸው የዩኒቨርስ ባህሪ ነው። የሚታየንን አንድ ቁስ እስከ መጨረሻው እየከፋፈልን ብንሄድ ምን ላይ እንደርስ ይሆን ብላችሁ አስባችሁ ሊሆን ይችላል። በቀላሉ እንጀምር። አንድ ድንጋይ ውሰዱ፣ ከፋፍላችሁት ወደ ጠጠር ቀይሩት። እነዛን ጠጠሮች ደግሞ ወደ አሸዋ አድቅቁት። የደቀቀውን አሸዋ በይበልጥ ብታደቁት የማይታዩ ፓርቲክሎችን ታገኛላችሁ። ለዘመናት እኛ የሰው ልጆች የምናስበው የነበረ ያንን ፓርቲክል እያደቀቀን ብንሄድ ወደ መጨረሻው ትንሹ ነገር እንደርሳለን። እሱም አተም ነው የሚል ነበር። አተም የምንለው ነገር ከቋንቋው ስንነሳ የማይከፋፈል ማለት ሲሆን ለጥንት የግሪክ ፈላስፎች አተሞች ለምናየው ነገር ለሪያሊቲ መሰረት ነው። ነገር ግን ሳይንስ እሱ ጋር አልቆመም። አተሞች የሚከፋፈሉ ነገር መሆናቸውን አውቀን በውስጣቸው ፕሮቶን፣ ኒውትሮን እና ኤሌክትሮን አሏቸው እና የበለጠ ወደ ውስጥ ብናይ እነዛ ፕሮቶን፣ ኒውትሮን እና ኤሌክትሮኖች ከኳርክስ ከሚባሉ ፓርቲክሎች የተሰሩ ናቸው። ስለዚህ ሪያሊቲን በጥልቅ ባየን ቁጥር የበለጠ እንግዳ እየሆነብን ይመጣል። እዚህ ጋር ኳንተም ፊዚክስ ይጀምራል። በዚህ ደረጃ ወርደን ሪያሊቲን ስንመለከት ዕለት ተዕለት የምናውቀው ሎጂክ እየወዳደቀ ይመጣል። ምናልባትም ዩኒቨርስ ሁለት አይነት ህግ ይኖረው ይሆን? አንደኛው ለሚታዩ ትልልቅ ነገሮች፣ ሌላኛው ደግሞ ለትንንሹ ዓለም። በዕለት ተዕለት ህይወታችን ነገሮች የሚገመቱ ባህሪ ያላቸው። ለምሳሌ ኳስ ከጣልኩ ይወድቃል፣ ማብሪያ ማጥፊያን ስነካ መብራቱ ይበራል። ግን በኳንተም ሌቭል ደረጃ ፕሮቶን፣ ኒውትሮን እና ኤሌክትሮን በሚኖሩበት ቦታ ሪያሊቲ ያልተለመደ ባህሪ ያሳያል። ግር የሚለው እዚህ ጋር ነው። ፓርቲክል በየሆነ ጊዜ ልክ እንደ ቁስ ባህሪ ያሳያል፣ በሌላ ጊዜ ደግሞ እንደ ሞገድ ወይም ዌቭ ይሆናል። አንድ ፓርቲክል በተመሳሳይ ሰዓት ውስጥ የተለያየ ቦታ መሆን ይችላል። ከሱ በተጨማሪም እዚህ ያለ ፓርቲክል ሌላ ጋላክሲ ያለ ፓርቲክል ላይ ከመቅጽበት ተጽዕኖ ማድረግ ይችላል። ይህ ዩኒቨርስ ከምናውቀው ወለል በታች የተደበቀ ሚስጥራዊ የሆኑ ህጎች ያሉት ይመስላል። የኳንተም ፊዚክስን ዓለም ይበልጥ የገለጠውን ኤክስፐሪመንት እንመልከት። ይህም ኤክስፐሪመንት የተሰራው በፓርቲክል ላይ ነው። እንዲህ ብላችሁ አስቡ። ትንንሽ ፓርቲክሎችን ለምሳሌ ኤሌክትሮኖች ወደ ግድግዳ እየወረወርን ነው እንበል። በግድግዳውና በወርዋሪው አካል ወይም በእኛ መካከል ደግሞ ሁለት ቀጭን ረጅም ቀዳዶች ያሉ ሰሌዳ አለ። ግድግዳው ኤሌክትሮኖቹ የት እንደሚያርፉ የሚያሳይ ስክሪን ነው። አሁን ኤሌክትሮኖች ትንንሽ ኳሶች ከሆኑ ሲወረወሩ በሁለቱም ቀጭን ረጅም ቀዳዶች አልፈው ስክሪኑ ወይም ግድግዳው ላይ ሁለት የኤሌክትሮኖች ክምችት መፍጠር አለባቸው። አንደኛው ከግራው ቀዳዳ የወጣ ሌላኛው ከቀኙ የወጣ የተወሰነ ርቀት ተራርቀው ሁለት የተለያዩ ቦታዎች ላይ መከማቸት እንዳለባቸው እንገምታለን። ነገር ግን የሚፈጠረው ነገር እንግዳ የሆነ ነገር ነው። ስክሪኑ ወይም ግድግዳው ላይ የሚታየው ከሁለት በላይ ክምችቶች ነው። ማለትም ኤሌክትሮኖች በዛ ቀጭን ሁለት መስመሮች አልፈው ስክሪኑ ወይም ግድግዳው ላይ መታየት ያለበት ሁለት ቀጭን ረጅም መስመሮች ነበር። ግን እሱ ሳይሆን እንደ ግድግዳው ርቀት መሰረት ከሁለት በላይ መስመሮችን ወይም ክምችቶችን ይፈጥራሉ። የሞገድ አይነት ባህሪን በማሳየት ምናልባትም ይሄ የሆነው እርስ በርስ ተነካክተው ነው ብለው ሳይንቲስቶች አሰቡ። ለእሱ ምላሽ ለመስጠት ሳይንቲስቶቹ ለምን አንድ በአንድ አንወረውራቸውም የሚል ሀሳብን አቀረቡ። አንድ በአንድም ሲወረወርም ከዚህ በፊት ስክሪኑ ወይም ግድግዳው ላይ የታየው ተመሳሳይ ነገር ታየ። ማለትም ከሁለት በላይ መስመሮች ታዩ። ሳይንቲስቶች እጅግ ተደነቁ። እንዴት ተለያይተው ተለቀው ከሁለት በላይ መስመር ወይም ክምችቶች ይፈጥራሉ ብለው። አሁን የበለጠ የሚያስገርመው ሳይንቲስቶች ሁለት ቀጭን ቀዳዳዎች ጋር መለኪያ መሳሪያ ያስቀመጡ። በየትኛው ቀጭን ቀዳዳ ኤሌክትሮን ሲለቀቅ እንደሚያልፍ ለማወቅ ይህን ባደረጉት ጊዜ ስክሪኑ ወይም ግድግዳው ላይ ሁለት ንጹህ መስመር ወይም ክምችት ብቻ ሆነ። የታየው ባልተጠበቀ ሁኔታ ኤሌክትሮኖቹ ሁለት ክምችትን ብቻ በመፍጠር እንደ ፓርቲክል አይነት ባህሪ ያሳዩ። እዚህ ጋር ከባድ ጥያቄ ያስነሳል። እሱም እንዴት ለመለካት ስንሞክር የተለየ ባህሪ ያሳያሉ የሚል። ሳይንቲስቶቹ ልክ ለመለካት በጀመሩበት ቅጽበት ኤሌክትሮኖቹ እንደ ሞገድ አይነት ባህሪ ማሳየት ትተው ፓርቲክል ይሆናሉ። በሌላ ቋንቋ ፓርቲክሎች ሳይታዩ ሲቀሩ ልክ እንደ ሞገድ አይነት ባህሪ ያሳያሉ። ለመለካትና በመመልከት በምንሞክርበት ጊዜ ግን ወደ ፓርቲክል ይቀየራሉ። ልክ የኛ መለካትና መመልከት ፓርቲክሉ ላይ ተጽዕኖ የሚያሳድር ይመስላል። እዚህ ጋር ኳንተም ፊዚክስ ከሳይንሱ ዓለም ወጥቶ ወደ ፍልስፍናው ዓለም ይገባል። ሪያሊቲ ተጨባጭ የሆነ ይሄ ነው የሚባል ነገር ባይኖረውስ? ሁሉ ነገር በዕድል ላይ የተመሰረተ ቢሆንስ?
ይህ ጥያቄ ኳንተም ፊዚክስ ውስጥ የተለመደ ነው። የኳንተም ሜካኒክስ አባት የሚባለው ወርነር ሄዘንበርግ በአሁኑ ጊዜ አንሰርቴኒቲ ፕሪንሲፕል ብለን የምንጠራውን ሀሳብ አስተዋውቆናል። እሱም የሚለውም የአንድን ፓርቲክል ፖዚሽን እና ሞመንተም በተመሳሳይ ሰዓት ማወቅ አይቻልም የሚል ነው። የአንድ ፓርቲክል ያለበትን ቦታ በደንብ ባወቃችሁ ቁጥር ወዴት እየሄደ እንደሆነ ያሉት እውቀት እያነሰ ይመጣል። እሱም የሚለው የአንድን ፓርቲክል ፖዚሽን እና ሞመንተም በተመሳሳይ ሰዓት ማወቅ አይቻልም የሚል ነው። የአንድ ፓርቲክል ያለበትን ቦታ በደንብ ባወቃችሁ ቁጥር ወዴት እየሄደ እንደሆነ ያሉት እውቀት እያነሰ ይመጣል። ስለዚህ ከእርግጠኝነት ይልቅ ኳንተም ፊዚክስ ስለ እድል ወይም ፕሮባቢሊቲ ይነግረናል። አንድ ኤሌክትሮን አንድ ነጥብ ላይ ሳይሆን የሚገኘው በአየር ላይ የሚገኝ እድል ነው። ልክ በለካነው ሰዓት ነው እርግጠኛ የምንሆነው። ሲቀጥልም ዩኒቨርስ በመሰረቱ ከጠጣር መሰረቶች ሳይሆን የተገነባው ከሚለዋወጥ እድል ወይም ፖሲቢሊቲ ነው ይለናል። ለዘመናት ዩኒቨርስ ትልቅ ማሽን ይመስለን ነበር፣ ግን ከዛ ይልቅ ትልቅ ራሱን የቻለ ሚስጥር ቢሆንስ? አሁን ለተወሰነ ሰከንድ ቁሙና ይህ ምን ማለት እንደሆነ አስቡ። በሳይንስ መሰረት የሁሉም ነገር ፎርስና ፖዚሽን ብናውቅ የወደፊቱን አስረግጠን መናገር እንችላለን። ነገር ግን እንደዛ ብለን የምናስበውን ሀሳብ ኳንተም ፊዚክስ ዩኒቨርስ እንደዛ እንደማይሰራ አረጋግጧል። እነዚህ ጥልቅ ጥያቄዎችን ያስነሳሉ። እነዚያም አንደኛ ሪያሊቲ ፊክስድ ነው ወይስ በእኛ በማየታችን ወይም በመለካታችን ላይ የተመረኮዘ ነው? ሁለተኛ እኛ በዚህ ዓለም ውስጥ ተመልካቾች ነን ወይስ ተሳታፊዎች? ሶስተኛ ፓርቲክሎች እስኪለኩ ወይም እስኪታዩ ድረስ በሁለት አቋም መቆየት የሚችሉ ከሆነ እሱ ስለ ነፃ ፍቃድ፣ ስለ ምርጫ፣ ስለ ንቃተ ህሊና ምን ይለናል? እስቲ በፊዚክስ ዓለም ውስጥ ብዙ ጊዜ ስለሚነሳው ኳንተም ኢንታንግልመንት እንመልከት። ሁለት በጋላክሲ የሚለያዩ ፓርቲክሎች እንዴት ተመሳሳይ አይነት ባህሪ ያሳያሉ? በዛ ርቀት ላይ ሆነው አንደኛው እንዴት ሌላኛው ላይ ተጽዕኖ ያሳድራል? አንስታይን ሊሆን የማይችል ነገር ብሎ ገልጾት ነበር። ነገር ግን ኤክስፐሪመንቶች እውነትም ሁለቱ ፓርቲክሎች እርስ በርሳቸው ላይ ተጽዕኖ እንደሚያሳድሩ አረጋግጠዋል። እስቲ በፊዚክስ ዓለም ውስጥ ብዙ ጊዜ ስለሚነሳው ኳንተም ኢንታንግልመንት እንመልከት። ሁለት በጋላክሲ የሚለያዩ ፓርቲክሎች እንዴት ተመሳሳይ አይነት ባህሪ ያሳያሉ? በዛ ርቀት ላይ ሆነው አንደኛው እንዴት ሌላኛው ላይ ተጽዕኖ ያሳድራል? አንስታይን ሊሆን የማይችል ነገር ብሎ ገልጾት ነበር። ነገር ግን ኤክስፐሪመንቶች እውነትም ሁለቱ ፓርቲክሎች እርስ በርሳቸው ላይ ተጽዕኖ እንደሚያሳድሩ አረጋግጠዋል። እስካሁን በኳንተም ፊዚክስ ውስጥ እንግዳ የሆነብን ነገር አላበቃም። ኳንተም ኢንታንግልመንትን አንስታይን ስፑኪ አክሽን አት ኤ ዲስታንስ ብሎታል። ሁለት አንድ ላይ የተፈጠሩ አተሞችን አስቡ። ለምሳሌ በአንድ አተም ውስጥ ያሉ ሁለት ኤሌክትሮኖች በሚለያዩበት ጊዜ እስከ መጨረሻው ተለያይተው አይለያዩም። ማለትም ሁለቱ ፓርቲክሎች በኳንተም ኢንታንግልመንት ይያያዛሉ። ይህንን ስንል በመካከላቸው የሚለካ ወይም የሚታይ ነገር ኖሮ አይደለም። በመሃላቸው ያለው ግንኙነት ምን እንደሆነ አይታወቅም። ግን በየትኛውም ርቀት ላይ ቢሆኑም ልክ አንዱን በነካንበት ቅጽበት ሌላኛው ምላሽ ይሰጠናል። አንዱ ሲነካ አንዱ ያመዋል ይለናል ሳይንስ፣ ልክ ዕጣ ፈንታቸው አንድ እንደሆነ ነገር። እነዚህ ሁለት ፓርቲክሎች አንድ አይነት ኳንተም ስቴት ይጋራሉ። እንዴት የሚለውን ግን አናውቅም። ይህም የሚያሳየው ከአይንስታይን ሪላቲቪቲ ቲዎሪ በተቃራኒ መረጃ ከብርሃን ፍጥነት በላይ ሊጓዝ የሚችል ነገር ነው። አንዳንድ ሳይንቲስቶች ፓርቲክሎች ፈጽሞ ተለያይተው እንደማይለያዩ ይነግሩናል። የአንድ መሰረታዊ ሪያሊቲ ሁለት ገጽታ በማለትም ይገልጹታል። በሌላኛው በኩል ደግሞ ፈላስፎች ኳንተም ኢንታንግልመንትን በዩኒቨርስ ውስጥ ያለው ሁሉ ነገር የተሳሰረ መሆኑን ምንጭ ይሰጠናል የሚል ሀሳብ ይሰነዝራሉ። አሁን ፓርቲክሎች በአንድ ጊዜ በተለያዩ ፖሲቢሊቲዎች የሚገኙ ከሆነ ታዲያ ይህ ስለኛ ስለ ሰው ልጆች ምን ይነግረናል? ሁሉም ነገር እኛም ሳንቀር ከፓርቲክሎች እንደተሰራን ሳይንስ ካስረዳን፣ እነዛ ፓርቲክሎች በአንድ ጊዜ በተለያዩ ፖሲቢሊቲዎች የሚገኙ ከሆነ ይህ ማለት እናንተን የሚመስል የተለያዩ ስሪት አሉ ማለት ነው። እዚህ ጋር ይህ ሀሳብ ወደ ጥልቅ ፍልስፍና ውስጥ ይገባል። ኳንተም ፊዚክስ ስለ ፓርቲክሎች ብቻ አይደለም፣ ራሱ ሪያሊቲ ምን እንደሆነ ደግመን እንድናስብ ያስገድደናል። ከዚህ ተነስተውም ሳይንቲስቶችም እንዲህ ብለው ይጠይቃሉ። ዩኒቨርስ በመሰረቱ የፊዚክስ ሕግን በመከተል ውጤቱ ሊገመት የሚችል ነው ወይስ በዕድል ብቻ የተሞላ ነው? እና ሲቀጥልም ንቃተ ህሊና ወይም ኮንሽስነስ ሪያሊቲን በመቅረጽ ላይ ምን አይነት ሚና እንደሚጫወት ይጠይቃሉ። በአንዳንዶች አመለካከት ድርጊት ብቻ ፖሲቢሊቲዎችን ወደ ሪያሊቲ ይቀይራል። ሌሎች ደግሞ ንቃተ ህሊና ራሱን የቻለ ኳንተም ሲስተም እንደሆነ ይከራከራሉ። ከዚህም ደግሞ እንግዳ የሆነና ወጣ ያለ ሀሳብ አለ። እሱም ሜኒ ወርልድስ ኢንተርፕሪቴሽን ይሰኛል። የሚያቀርበው ሀሳብም እያንዳንዱ የኳንተም ክስተት ሪያሊቲን ወደ ተለያዩ ዩኒቨርሶች ይከፋፈላል ይለናል። አንድ ፓርቲክል በአንዱ ዩኒቨርስ ወደ ግራ ሲሄድ በሌላኛው ወደ ቀኝ ይሄዳል። ሁለቱም ዩኒቨርሶች ጎን ለጎን ናቸው። እሱ እውነት ከሆነ የእናንተ ተቆጥረው የማያልቁ የራሳችሁ ስሪቶች በተለያየ ዩኒቨርስ ውስጥ የተለያዩ ህይወት እየኖሩ ይገኛሉ ማለት ነው። ሳይንሳዊ ልብ ወለድ ሊመስል ይችላል፣ ነገር ግን ሲሪየስ የሆነ ኳንተም ሜካኒክስ ዓለምን የሚተረጉምበት መንገድ ነው።
አሁን ይህ ሁሉ የሚያስደንቅና እንግዳ የሆነ ነገር ነው፣ ግን ከኔ ህይወት ጋር ምን ግንኙነት አለው ብላችሁ ልጠይቁ ትችላላችሁ። ኳንተም ፊዚክስ ለዘመኑ ቴክኖሎጂ መሰረት ነው። እየተጠቀማችሁት ያለው ስልክ ወይም ኮምፒውተር በኳንተም መርሆዎች የሚሰራ ነው። ሌዘርስ፣ ኤምአርአይ ስካነሮች፣ ሶላር ፓኔሎች፣ ጂፒኤስ ሲስተሞች ሁሉ በኳንተም ፊዚክስ ላይ የተመሰረቱ ናቸው። ግን ከቴክኖሎጂውን ባሻገር ዓለምን የምናይበት መነጽር ሊቀይረው ይችላል። ሪያሊቲ ተጨባጭ ወይም ሊገመት የማይቻል በፖሲቢሊቲዎች የተሞላ ነገር መሆኑን ያስታውሰናል። የዕለት ተዕለት ህይወታችንን በጥርጣሬ የተሞላ እንዲሆን ያደርገዋል። ያለው እውነታ ከስፔስ ታይም የበለጠ ጥልቅ ሊሆን ይችላል። ከዚህም መረዳት የምንችለው ዩኒቨርስ በሰው አእምሮ ወይም አመክንዮ ሊጨበጥ የማይችል መሆኑን ነው። የሚያስደንቀው ነገር ደግሞ ከእነዚህ ግርታዎች በመነሳት ዋናውን ሚስጥራቶች ሳናውቅ እውቀትን ገንብተናል፣ መሳሪያዎችን ሰርተናል እና ለማሰብ የተወሳሰቡ ሀሳቦችን በመስራት ላይ እንገኛለን። መጀመሪያ ላይ የኳንተም ፊዚክስን ሀሳብ ያገኙ ሳይንቲስቶች ልክ እንደ ፈላስፋ ምን ማለት እንደሆነ ተከራክረው ነበር። የኳንተም ቲዎሪ ጀማሪዎች እነ አንስታይን፣ ቦሆር፣ ሄዘንበርግ፣ ሽሮዲንገር፣ ዲራክ ሳይንቲስቶች ብቻ አልነበሩም። ጥልቀት ካላቸው ሀሳብ ጋር የሚታገሉ ፈላስፎች ነበሩ። አነስታይን በዚህ ጉዳይ ላይ ፈጣሪ በዩኒቨርስ ጨዋታ አይጫወትም ሲል ይታወሳል። የዘፈቀድነት ሀሳብ የሪያሊቲ መሰረት የሚለውን ነገር አይወደውም ነበር። ቦሆር ሲቀጥል ደግሞ ፈጣሪ ምን ማድረግ እንዳለበት አትዘዙት ይላል። ሳይንቲስት ሽሮዲንገር ታዋቂውን የትሁት ወይም ሀሳብ ኤክስፐሪመንት አበርክቶልናል። ምናልባትም በሳይንሱ ዓለም የሽሮዲንገር ድመት ሲባል ሰምታችሁ ሊሆን ይችላል። ሀሳቡ የሚለውም በአንድ በድፍን በተዘጋ ሳጥን ውስጥ ያለች ድመት እስከምትታይ ድረስ በተመሳሳይ ሰዓት ሞታለችም በሕይወትም አለች ማለት ነው ይለናል። ይህንንም ሲል ስለ ሞትና ሕይወት እያወራ ሳይሆን የኳንተም ሜካኒክስ መርሆችን በምንኖረው ሕይወታችን ላይ ሲተገበሩ ምን እንደሚመስል ለማሳየት ነው። ቀደም ብለን እንደገለጽነው አንድ ፓርቲክል እስኪለካ ወይም እስኪታይ ድረስ በተለያየ ስቴት ውስጥ የሚቆይ ከሆነ የሽሮዲንገር ድመት ሞታለችም በሕይወት አለችም ማለት ነው። ሀሳቡም ክርክር የሚያነሳው በሳይንስ ዙሪያ ብቻ ሳይሆን ራሱ እዚህ ዓለም ላይ የመገኘት ትርጉም ዙሪያም ጭምር ነው። ከዘመናት ኳንተም ሜካኒክስ ጥናት በኋላ እስካሁን ያወቅነው ሙሉ ለሙሉ እንዳልተረዳነው ነው። ወረቀት ላይ ያለው ሀሳብ ይሰራል፣ ኤክስፐሪመንቶች ልክ እንደሆኑ ይነገረናል። ነገር ግን በስተጀርባው ያለው ለምን የሚለው ጥያቄ ሆኖ ቀርቷል። ዩኒቨርስ በመሰረቱ በዘፈቀደና በዕድል ላይ የተመሰረተ ብቻ ነው? እስካሁን ያልገባን ድንቅ ነገሮች ይኖር ይሆን? ንቃተ ህሊና ከኳንተም ሜካኒክስ ጋር ያለው ግንኙነት ምን አይነት ይሆን? እስካሁን በሳይንስ ውስጥ የሚታወቅ ነገር የለም። ምናልባትም የሚያስደንቀን ነገር እሱ ሊሆን ይችላል። ስለዚህ ኳንተም ፊዚክስ ምንድን ነው? ኳንተም ፊዚክስ የትንንሾች ዓለም ነው። በትንሹ ዓለም ውስጥ ፓርቲክሎችን፣ ኢነርጂን፣ ኢንፎርሜሽንን የሚገዛ የህግ መዋቅር ሲሆን የዓለምን ምስጢር የምንመለከትበት ጥልቅ መስኮት ነው። ኳንተም ሜካኒክስ የሚያስተምረን በነገሮች ላይ እርግጠኛ መሆን እንደማይቻል፣ ፖሲቢሊቲ ወይም እድል መሰረታዊ የሆኑ ነገሮች እንደሆኑ፣ ከሱ በተጨማሪም ዓለማችን ከምናስበው በላይ እንግዳ፣ ምስጢራዊና የተያያዘ እንደሆነ ይነግረናል። ጥያቄው ኳንተም ፊዚክስ ምንድን ነው የሚለው ብቻ አይደለም፣ ይልቅስ ስለኛ ምን ይነግረናል ነው። ለአሁኑ ሳይንስ ያለው መልስ ብዙም የተወሳሰበ አይደለም። እሱም ሁሉንም ነገር እንደማናውቅና ስለ ኳንተም ፊዚክስ መሰረታዊ ጥያቄ መልስ እንደሌለን ነው። እናንተስ ምን ታስባላችሁ? ኳንተም ሜካኒክስ የፓርቲክል ሳይንስ ወይም የዓለምን ምስጢር የምንመለከትበት ጥልቅ መስኮት። የኳንተም ሜካኒክስን ሀሳቦች በመዳሰስ ላይ አብራችሁን ስለቆያችሁ እያመሰገንን ጥያቄዎች ወይም ሀሳቦች ካሏችሁ ኮሜንት ሴክሽን ላይ ጻፉልን። ቪዲዮ ከጠቀማችሁ ላይክ ማድረግን አይርሱ። ሰብስክራይብ በማድረግ ደግሞ የእውቀት ቤተሰብን ይመስርቱ። እስከሚቀጥለው ቪዲዮ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።